ተከሳሾች ድርጊቱን የፈጸሙት ሊንከባከቧትና ሊጠብቋት የሚገባ የአንደኛ ተከሳሽ ልጅ እና የሁለተኛ ተከሳሽ የእንጀራ ልጅ በመሆኗ በቅርብ ዘመድ የተፈጸመ ወንጀል በመሆኑ በወንጀል ሕግ አንቀጽ 84 1 ሰ መሰረት እንዳለ የቅጣት ማክበጃ ምክንያት ተደርጎ እንዲያ አመሰግናለሁ። እኔ ግርማ አበጋዝ እባላለሁ። የሟች የበአምላክ አባት ነኝ። ማርች 8 ብሎ ነገር የለም። ሴት ልጅ በየቀኑ በምትደፈርበት፣ በምትገደልበት፣ በምትዋረድበት፣ በምትናቅበት ሀገር ላይ የሴቶች ቀን ብሎ ማክበር ትንሽ አይከብድም? ኢትዮጵያ የምትባል ሀገር ግን give me anxiety በማገባኝ ነገር እኮ ምንም ስለዛች ሀገር ሳልሰማ ምንም ነገር ስንት ሳንን መኖር የምችልበት ሀገር ቁጭ ብዬ ጧት wake up እንደዚህ አይነት ዜና እንሰማ። ተከሳሾች ድርጊቱን የፈጸሙት ሊንከባከቧትና ሊጠብቋት የሚገባ የአንደኛ ተከሳሽ ልጅ እና የሁለተኛ ተከሳሽ የእንጀራ ልጅ በመሆኗ በቅርብ ዘመድ የተፈጸመ ወንጀል በመሆኑ በወንጀል ሕግ አንቀጽ 84 1 ሰ መሰረት እንዳለ የቅጣት ማክበጃ ምክንያት ተደርጎ እንዲያዝ። 3 ተከሳሾች ድርጊቱን የፈጸሙት ራሷን ከጥቃት መከላከል የማትችል የ11 ዓመት ሕፃን ልጅ ላይ በመሆኑ በወንጀል ሕግ አንቀጽ 84 1 ሰ መሰረት እንደ አንድ ተጨማሪ የቅጣት ማክበጃ ምክንያት ተደርጎ እንዲያዝ። የወንጀል ድርጊት አፈጻጸም ባገናዘበ መልኩ አንደኛና ሁለተኛ ተከሳሾች በሞት ቅጣት እንዲቀጡ ፍርድ ቤቱ በወንጀል ሕግ አንቀጽ 117 እና 375 585 590 እና 539 1 ሀ መሰረት በወንጀለኛ መቅጫ ስነ ስርዓት ቁጥር 149 መሰረት የቅጣት ውሳኔ በሙሉ ድምጽ ሰጥቷል። አንደኛ ተከሳሽ ሀና በየነ ገብረ ሕይወት፣ ሁለተኛ ተከሳሽ ብሩክ አለሙ ተሰማ በሞት እንዲቀጡ ተወስኗል። አመሰግናለሁ። እኔ ግርማ አበጋዝ እባላለሁ። የሟች የበአምላክ አባት ነኝ። ዛሬ አሁን ለምሳሌ እኔ ደስታ ብቻም ሳይሆን ሀዘንም ጭምር ነው። ምክንያቱም በእናትም ከመፈጸሙ አንጻር በአባትም በህፃንም ከመሆኑ አንጻር ያው ፍርዱም ላይ እንደተመለከታችሁት እጅግ በጣም ራሷን መከላከል የማትችል እናቷን በምርጫ መርጣ ትኖር በነበረች ልጅ ላይ በመተባበር የፈጸሙት ትልቅ ወንጀል ነው። ይሄ ዛሬ የተሰጠው ውሳኔ በኢትዮጵያ ውስጥ የምንጠብቀው የሴቶችና የህፃናትን በደል ጭምር ሊያስቀር የሚችል አብሪ ብርሃን ያፈነጠቀ ጊዜ ነው ማለት እችላለሁ። ለብዙዎችም ይሄ ደውል ነው ብዬ አስባለሁ። ምክንያቱም ወላጆችም ጭምር ሌሎችም ጭምር ህብረተሰቡም እንደዚህ አይነት ወንጀልን መልሶ እንዳያስበው እንዳይፈጽም እንደዚህ አይነት ቅጣቶች አስተማሪ ናቸው፣ እጅግም አስፈላጊ ናቸው። ኢትዮጵያ ትደርስበታለች ብለን ከምናስበው አንዱ ህፃናት አድገው ተስፋ ኑሯቸው እንግዲህ የሀገር ተረካቢ መሆን ሲችሉ ነውና እንዲህ አይነት ድርጊት የሚፈጽሙ ሰዎች ከህግ እንደማያመልጡ፣ ወንጀለኞች ከህግ መሸሽ እንደማይችሉ፣ ምንም ጊዜ ቢፈጅም አድካሚ ተስፋ አስቆራጭ ቢሆንም እስከ መጨረሻው ድረስ ግን በህግ መተማመን እንደሚገባ እጅግ በጣም የተማርኩበት እኔም እንግዲህ ይህን ያየሁበት ቀን ነው ማለት እችላለሁና የድሬዳዋ ፖሊስ ኮሚሽን አቃቢ ጽሕፈት ቤት ያደረጉትን እልህ አስጨራሽ ከወንጀሉ ውስብስብነት አንጻር በጣም ስውር ቤት ውስጥም ከመፈጸሙ አንጻር ይህንን አጉልቶ አውጥቶ አሳይቶ በህግ አንጻር ተቀባይነት እንዲኖረውና ለዜጎችም ተስፋ ሰጪና አስተማሪ እንዲሆን በማድረግ ረገድ የድሬዳዋ ፖሊስ ጽሕፈት ቤትን እጅግ አድርጌ ማስመስገን እፈልጋለሁ። የአቃቢ ጽሕፈት ቤትን ሌሎችንም እንደዚሁ በዚህ ጉዳይ ተባባሪ የነበሩትን በአጠቃላይ ለመላው ኢትዮጵያውያን ይሄ ትልቅ ውጤት ነው ማለት እፈልጋለሁ። ምንድን ነው የሚባለው? ወይ የ11 ዓመት ልጅ ምን ትሁን ነው? I don't get it እኮ like you know what I've seen it all in my life። ደስ የሚሉ ነገሮችን አሳልፌያለሁ። በጣም ደስ የሚሉ ነገሮች፣ በጣም የሚያሳዝኑ በቃ ሰው እንዴት እዚህ ውስጥ ይገባል የሚባል ነገር አሳልፌያለሁ። I don't care ግን እንደዚህ አይነት ነገር ሳይ የምር በቃ መሞት የምፈራው ለዚህ ነው። በቃ ሊትራሊ በጣም የምፈራው like literally I don't understand ነው እንደዚህ አይነት ጭካኔ ከየት ነው የመጣው? እንዴትስ ነው ሰው like ፕሮቴክት ማድረግ የሚገባውን ሄልፕለስ የሆነ ልጆች ሲቆጣቸው እንኳን እኮ ልጆች እንዴት እንደሚያሳዝኑ ሌላ አለው። እኔ ልጄን ዲሲፕሊን ለማድረግ እንኳን ከተቆጣኋት በኋላ የሆነ እንትና ይሄ ኩርፊያ ድንጋጤው ምናምን በጣም ነው የሚያስፈራኝ።
I don't understand እስከ መግደል ደረጃ this is too much. Honestly, ይሄ app is gonna kill me. I have nothing ምንም ከዚህ app የሚቀርብኝ ነገር የለም. Like anxiety, like that is the only thing ያተረፍነው። ግን okay ጥሩ አረጉ እንበልሽ፣ ሞት ፍርድ ተፈረደባቸው፣ ተፈጸመም አልተፈጸመም እዳዝን እኮ ልጅ አይመልሳት። ምንድን ነበር እሺ መሞቷስ? እሺ ሞተች፣ ተገላገለች። ግን ምንድን ነበር ሲያረጓት የነበረው? I just don't want to ከራሴ ጋር እየታገልኩ ነበር ይሄን ነገር ለመስራትና ላለመስራት። I hope at the end of the day ይሄ ማስተማሪያ ይሆናል። እነዚህ ሰዎች መቼም ሞቱም ቀሩም እኮ የሞቱ ሰዎች ናቸው። like literally እነዚህ ሁለቱም ብራሽ ናቸው። ደስ ይለኛል። like እንዲህ ሰው መግደል ምናምን እንዲህ ሞድ ሰው አይደለም ዶሮ እንኳን ሲታረድ ማየት አልወድም። ማርች 8 ብሎ ነገር የለም። ሴት ልጅ በየቀኑ በምትደፈርበት፣ በምትገደልበት፣ በምትዋረድበት፣ በምትናቅበት ሀገር ላይ የሴቶች ቀን ብሎ ማክበር ትንሽ አይከብድም? ስለ የትኛው ቀን ነው የምናወራው? የተዋረድንበትን ቀን፣ የረከስንበትን ቀን፣ የተደፈርንበትን፣ የተገደልንበትን፣ እንደ ሰው ሳይሆን እንደ እንስሳ እንኳን ያልታየንበትን፣ ዋጋ ያልተሰጠን፣ እንደ ሰው የማንቆጠርበትን ሀገር እነዛን ቀናቶች ነው እያከበረን ያለ ነው? የትኛውን ቀን ነው እያከበረን ያለ ነው? ወይስ ነጭ ስላከበረው ነው እያከበረን ያለ ነው? የድሮውን ተውት፣ የጥንት ታሪኩን ተውትና በቅርብ ጊዜያቶች ውስጥ የዛሬ ዓመት በዚህ ዓመት የተፈጠሩ ብዙ በእህቶቻችንና በህፃናት ላይ የደረሱ አሰቃቂ ታሪኮችንና ግፎችን በደንብ ሁላችንም እናውቃቸዋለን። ነገር ግን ፍትህ በምንጠይቅበት ሰዓት ፍትህ ከሚሰጥ ይልቅ ቀን ሲደርስ የሴቶች ቀን በሰላም አደረሳችሁ እንባላለን። በሰላም ግን የደረስን አይመስለኝም። ማናችንም ቢሆን በሰላም አልደረስንም። አንድ ህፃን አንድ ሴት አሰቃቂ በሆነ ሁኔታ በግፍ ተገላ በግፍ ተደፍራ ህይወቷ ሲያልፍ መግለጫ ይሰጣል። ነገር ግን የሴቶች ቀን ተብሎ መግለጫ ይሰጣል። ከማርች 8 በፊት የሰው ልጅ ይቀድማል። ሴት ትቀድማለች። ነፍስ ይቀድማል። ፖለቲካ አትስሩብን፣ መልክ አትስሩብን። ፍትህ ስንጠይቅ ፍትህ ተናግራችሁ አታውቁ። ፍትህ ፈልገን ለፍትህ የቆመልን አካል የለም። ቀን ሲደርስ ግን መግለጫ ይሰጣል። ቀን ሲደርስ ግን ሁሉም ተናጋሪ ነው። ሁሉም አፍ አለው። ሁሉም ቃላት ይደረድራል። ሁሉም ቅን ያለው። እሱን አይደለም የምንፈልገው፣ ፍትህን የምንፈልገው። ከቀን በፊት እኛን አክብሩ። ከማርች 8 በፊት ሴቷን አክብሯት። ሴቷን አትናቋት። ሴቷን አትግደሏት። ሳይኖር ቀን የለም። እየተነፈሰች አይደላች። ፍትህ የላትም። ደህንነት አይሰማት። ክብር አይሰማት። ሰላማዊ አይደለች። ስለዚህ ከቀን በፊት እኛን አክብሩ። እህቶቻችሁን አክብሩ። ሴቶቻችሁን አክብሩ። ሚስቶቻችሁን፣ እናታችሁንና ልጆቻችሁን አክብሩ። ያኔ ቀን እናከብራለን። የምናከብረው ደግሞ ደስተኛ የሆንበትን ቀን ብቻ ነው። ሰላማዊ የሆንንበትን ቀን፣ ያልተደፈርንበትን ቀን፣ ያልተናቅንበትን ቀን፣ ያን ቀን እናከብረዋለን። ያንን ቀን ብቻ ነው ልናከብር የምንችለው። ስለተባለ አንልም፣ ስለተከበረ አናከብርም።